በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌደራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግቧል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በአራት ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌደራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ወንጀለኛ መቅጫ ህግ ቁጥር 248 ህዝብ አርከ አካካካ በሚለው የ5 ዓመት እስራት ይፈርዳል ይልልሃል። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ሰው አዶናይ አይደለም። አዶናይ ታንክ ይዞ አልገባም። አዶናይ ድሮን ይዞ አልገባም። ሄዱና ንገሯቸው። መጀመሪያ ትውልድን የሚያጠፋው ጦርነት ነው። ጦርነት አንፈልግም በሉት። ለሀገር ሉዓላዊነት ሳይሆን እርስ በርስ የምትጋጩትን ለስልጣን አቁሙ በሉ። እንደዚህ ነው ማለት ያለበት። መንሳት መልሱላቸው። ያ የመጡበት መንገድ ይሄ ከሆነ ትውልድን የሚያጠፋው ጦርነት ነው። ትውልድን የሚያጠፋው ሙስና ነው። ትውልድን የሚያጠፋው ስርዓት አልበኝነት ነው። ትውልድን የሚያጠፋው አዶናይም አይደለም፣ ሶሻል ሚዲያም አይደለም። ትውልድ ጠፋ። ኖ ኖ ኖ ኖ ኖ ኖ ኖ ኖ ትውልድ የሚያዳምጠን ጠፋ። ሚዲያችን የሚያዳምጠው ጠፋ። ሄዱባችሁ እንደዚህ ብላችሁ ሁላችሁም እየሄዳችሁ ትውልድን የሚያጠፋው ሙስና፣ ትውልድን የሚያጠፋው ጦርነት እንጂ ሰው አዶናይ አይደለም ብላችሁ እናንተ ናችሁ። እናንተ ተከታዮቻችሁ እንደዛ ብሉ። ያ እንደዛ ብላችሁ አትፍሩ። በዚህ ሰዓት በተሰማ መረጃ መሰረት ቲክቶከር ጃኒ ይቅርታ እንዲደረግለት የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር በይፋ ጠየቀ። በ2025 ቲክቶክ ክሬቲቭ አዋርድ ላይ ከባህላችን ወጥ ያለ አለባበስ በመልበሱ ምክንያትም በቁጥጥር ስር ውሎ ምርመራ እንደተጀመረበት የተገለጸው ቲክቶከር ጃኒ ወይም ደግሞ ዮሐንስ ይቅርታ ተደርጎለት ከእስር እንዲለቀቅ ማህበሩ በይፋ ይቅርታ ጠይቋል። ማህበሩ በመግለጫው ቲክቶከሩ አስቀድመው ይቅርታ እንደጠየቀ በመግለጽ የፌዴራል ፖሊስም ለሌሎች መማሪያ ይሆን ዘንድም ይቅርታውን ተቀብለው በነፃ እንዲያሰናብተው በይፋ ማህበሩ ጠይቋል። ማህበሩ ይህንን ጉዳይ ለመፍታት ከሚመለከተው አካል ጋር የሚችለውን ያህል ጥረት እንደሚያደርግም አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ?